LGBT ይዞ መጣ። That's one problem. የምርሽን ነው? LGBT አንድ ችግር ብቻ ነው? እንደውም 45 ሚሊዮን ችግር እኮ። ምን ፈለግሽ? ከዚህ ሌላ ችግር ምን ፈለግሽ? ማለት አምነሻል። በቃ ይሄ ችግር ይዞ ሊመጣ እንደሚችል አምነሻል። ይሄ ነገር እንደ አንድ ችግር ነው ብለሽ ቀላል ችግር አድርገሽ ትወስጃለሽ። ይሄ ነው የተለያየ አይነት ያቆጣጠር ስልት አምጥተን ካልሆነ በስተቀር 1.44 ሚሊዮን ወይም 45 ሚሊዮን እኩል ሊሆኑ የሚችሉበት ምንም ምክንያት የለም። ስለ ቁጥር እያወራን ከሆነ ቁጥር ነው በቃ። LGBTQ አንድ ችግር ነው አለቀ። ክብደቱን አይቀንሰውም። ቀላል ነው እየተባለ አይደለም። ኦር ደግሞ የሆነ የሚያሳስብ ችግር አይደለም። አንድ ችግር ነው የተባለው። ከባድ መሆኑ፣ አሳሳቢ መሆኑ፣ አስፈሪ መሆኑ ቁጥሩን ከ1 ወደ 45 ሚሊዮን ወይም ወደ 44 ሚሊዮን አይቀይረውም። ማትስ እንደዛ አይሰራ፣ አቆጣጠር እንደዛ አይሰራ። ከዚህ በፊትም እንደተናገርኩት እዛው ክርክር ላይም እንደተናገርኩት LGBTQ ከፌሚኒዝም በፊት ኤግዚስት የሚያደርግ እንቅስቃሴ ነው። ከፌሚኒዝም በፊት ነበር። አሁን ፌሚኒዝምን ብናጠፋውም ይቀጥላል። ምክንያቱም የራሱ አቋም፣ የራሱ ተከታይ፣ የራሱ በጀት ያለው እንቅስቃሴ ነው። በታሪክ የፌሚኒዝም እንቅስቃሴና የLGBTQ እንቅስቃሴ ኢንተርሴክት ስላደረጉ ፌሚኒዝም ነው ያመጣው ማለት አንችልም። ሎጂካል ራሱ አይደለም ያ። እንደዛም ካልን ደግሞ ሎጂኩ እንደዛ ያስኬዳል። ፌሚኒዝምና LGBTQ ኢንተርሴክት አድርገዋል ታሪክ ላይ ብለን የምናንጓትታቸው ወይም ደግሞ ሚውቹዋሊ ኤክስክሉሲቭ አንድ አይነት ነገሮች ናቸው ብለን የምናስባቸው ከሆነ ደግሞ ፌሚኒዝም ብቻ አይደለም መቃወም ያለባችሁ፣ ዲሞክራሲን መቃወም አለባችሁ። ምክንያቱም መጀመሪያ ተች ያደረገው ዲሞክራሲን ነው LGBTQ። ሰብአዊ መብት እንቅስቃሴን መቃወም አለባችሁ። ምክንያቱም ፌሚኒዝምን ከመንካቱ በፊት ሰብአዊ መብትን ነው የነካው። ዲሞክራሲያዊና ሰብአዊ መብታችን ይከበርልን ብለው ነው የመጡት መጀመሪያ። ዲሞክራሲንና ሰብአዊ መብትን ብቻ አይደለም የነካው፣ ሃይማኖትንም ነክቷል። የራሱ ክርስቲያኒቲ አለው። ለምሳሌ ፊልሞች ውስጥ አለ፣ ዘፈኖች ውስጥ አለ፣ መጽሐፎች ውስጥ አለ። ኢትስ ኤቭሪዌር። ስለዚህ ሁሉን ነገር ሪጀክት ማድረግ አለብን። ፌሚኒዝምን ብቻ ለይተን አይደለም መከራከር ወይም ደግሞ መከላከል ያለብን። ትናንትናውን ስክሮል እያደረኩኝ እንደዚህ አይነት ነገር አየሁኝ። ወንድሞቼ ኳስ ይቅርባችሁ፣ ድብቅ አጀንዳ አለው፣ እንደ ባህላችን የገና ጨዋታ ተጫወቱ የሚል ማለት ነው። እና ቀልድ ነበር የመሰለኝ፣ AI ነበር የመሰለኝ። ከዛ ስክሮል ሳደርግ ይሄ ይታያል ማለት ነው። እና ሄጄ ቼክ አደረኩኝ። ፕሪሚየር ሊግ ውስጥ የLGBTQ አክሴፕታንስ እንቅስቃሴ ተጀምሯል። ፉትቦል ውስጥ ማለት ነው፣ እግር ኳስ ውስጥ ማለት ነው። የምትወዱት እግር ኳስ የምትከታተሉት ፕሪሚየር ሊግ እያላችሁ የምትከታተሉት እግር ኳስ ውስጥ አለ LGBTQ። Are you gonna stop watching it now? ታቆማላችሁ ማየት ኢንፍሉዌንሱ እንዳይመጣባችሁ። እነዚህ ሁላ ነገሮችን ሳትጠነቀቁ ፌሚኒዝምን ብቻ መርጣችሁ የምትጠነቀቁት ለምን እንደሆነ በጣም ግልጽ ነው። በቃ ሴቶችን ስለማትወዱ ነው እንዴ? በጣም ፍጥጥ ያለ ነገር ነው። ሲቀጥል በየጊዜው የፌሚኒስቶች ክርክር ሲነሳ የLGBTQን አጀንዳ እንደ አጀንዳ ይዛችሁ የምትቀርቡት እናንተ ተቃዋሚ ነን፣ የፌሚኒዝም ተቃዋሚ ነን ባዮች ናችሁ። ፌሚኒዝምን የሚደግፉ ሴቶችም ሆነ ወንዶች የLGBTQን አጀንዳቸው አድርገው ወደ ሶሻል ሚዲያ መጥተው አያውቁ። ሁሌም ቢሆን የምናወራው አንድና አንድ ነገር ነው። በቃ የሴቶች ጥቃት ይቁም፣ የሴቶች መጨቆን ይቁም፣ የሴቶች የበታችነት ይቁም። አለቀ። ይሄ ነው አጀንዳችን። ሁሌ የምናወራው፣ ሁሌ የምናነሳው ጥያቄ፣ ሁሌ የምንከራከረው እነዚህን ፖይንቶች ነው። እናንተ ናችሁ ኮንቲኒየስሊ ይዛችኋቸው የምትመጡት እነዚህን ሰዎች። ስለዚህ ሪሊ ማን ነው ለነዚህ ሰዎች ፕላትፎርም እየሰጠ ያለው? እኛ ወይስ እናንተ? የግብረ ሰዶም ጉዳይ ላይ እኮ ማህበረሰብም መንግስትም አንድ አይነት አቋም ነው ያለው። መንግስትም በህግ ይከለክለዋል፣ ማህበረሰብም በአመለካከት ይከለክለዋል። አሁን የተቸገርነው የሴት ጥቃት ላይ ነው። የሴቶች ጥቃት ላይ የመንግስትም አቋም የማህበረሰብም አቋም ልክ አይደለም፣ መስተካከል አለበት። የሚያሳስበኝ እኔ አሁን ከረንትሊ እንደ ሴት እሱ ነው። አለቀ። LGBTQ ብላችሁ በጣም በቃ ልታስደነግጡ፣ በጣም ጓ ልታስብሉ ምናምን በጣም እየተጋጋጣችሁ ነው። ዳትስ ናት ገና ሀፕን። ምክንያቱም አጀንዳዬ LGBTQ ሆኖ አያውቅም። አጀንዳዬ የሴቶች ጥቃት ነው። የሚያሳስበኝ የሴቶች መጨቆን ነው። አለቀ። እንደ ሴት እዚህ ዓለም ላይ መኖር የሚያስፈራበት ሰዓት ላይ ደርሰናል። የምንክደው ነገር አይደለም። የ7 ዓመት ህፃን ልጅ ሴፍ አይደለችም። ደግሞ LGBTQ እኮ የሴቶች እንቅስቃሴ ብቻ አይደለም፣ የወንዶችም እንቅስቃሴ ነው። ወንዶች አሉበት፣ ጌዮች አሉበት። ምን ነው እሱ አላሳሰባችሁ? የLGBTQን መብት መጀመሪያ ያከበረውን የዲሞክራሲና የሰብአዊ መብት አይዲዮሎጂ የዛን አይዲዮሎጂ ጥቅም እንደፈለጋችሁ እየተጠቀማችሁ እየኖራችሁበት፣ መንግስታችሁን መስረታችሁበት፣ ማህበረሰባችሁን መስረታችሁበት፣ የነሱ ባንዲራ ተይዞ የሚጫወትበትን ፉትቦል ፕሪሚየር ሊግ እያያችሁ፣ ወንድና ወንድ የሚሳሳምበትን፣ ሴትና ሴት የምትሳሳምበትን ዘፈን እያያችሁ፣ ፊልም እያያችሁ ቁጭ ብላችሁ ኢንጆይ እያደረጋችሁ፣ ሃይማኖትን ሳይቀር ተጠቅመው ቤተክርስቲያን የሰሩበትን ምንም ሳትሉ ምንም አይነት
ሪኮግኒሽን ራሱ ሳትሰጡ ቁጭ ብላችሁ ከርማችሁ ልክ ፌሚኒዝም የሴቶች እንቅስቃሴ ሲባል ኤልጂቢቲኪ ምናምን ብላችሁ እንደ ነብር ማጓራት ማለት ነው። እኔ የሚታየኝ ይሄ የሴት ጥላቻ ነው። በቃ የሴቶችን እንቅስቃሴ ጥላቻ ነው እንጂ ሌላውን ነገር ዝም ብላችሁ አንገታችሁን ደፍታችሁ ተቀብላችሁ ፌሚኒዝም ላይ ሲባል ዋይ ኖ። አጀንዳዬ የሴቶች ጥቃት ነው። አጀንዳዬ የሴቶች እንቅስቃሴ ነው። አለቀ። እናንተ የምታወሩት ባገኛችሁት አጋጣሚ ፕላትፎርም የምትሰጡት አጀንዳ እሱ የእናንተ አጀንዳ ነው፣ የኔ አጀንዳ አይደለም።